ዶናልድ ትራምፕ የነጻነት ፕሮጀክት በሚል የጀመሩት ዘመቻ በኢራን ሹማምንት በኩል ቁጣን ፈጥሯል። ትራምፕ በኢራን ጦር እንዲቆሙ የተደረጉ መርከቦችን ከባህረ ሰላጤው በሆርሙዝ የባህር ወሽመጥ በኩል እንደሚያስወጡ አስታውቀዋል። ትራምፕ የነጻነት ፕሮጀክት ያሉት ይህ ዘመቻ ለአሜሪካ በመካከለኛው ምስራቅ አገሮች ስም የሰብአዊነት ምልክት እንደሚሆን ገልጸዋል። የሀገራቱን መርከቦችና ሰራተኞች ከባህር ወሽመጡ በሰላም ለማስወጣት አሜሪካ የምትችለውን ሁሉ እንደምታደርግም ገልጸዋል። አካባቢው ለጉዞና ለሌሎች ነገሮች ደህንነቱ የተጠበቀ እስኪሆን ድረስ እንደማይመለሱም ተናግረዋል። ፕሬዝዳንቱ በባህረ ሰላጤ ውስጥ ከ850 በላይ መርከቦች እንዴት እንደሚወጡ ምንም ዝርዝር መረጃ አልሰጡም። ዌል ስትሪት ጆርናል አንድ የአሜሪካን ባለስልጣን ጠቅሶ እንደዘገበው እቅዱ መርከቦችን በባህረ ሰላጤ ውስጥ የሚያጅቡ የአሜሪካ የባህር ኃይል የጦር መርከቦችን ያካትታል። ትራምፕ ዘመቻውን ይፋ ካደረጉ በኋላ አንድ ከፍተኛ የኢራን ባለስልጣን በሆርሙዝ ወሽመጥ ላይ ጣልቃ ለመግባት የሚደረግ ማንኛውም ሙከራ ኢራን የተኩስ አቁም ስምምነቱን እንደ መጣስ የምትቆጥረው መሆኑን አስጠንቅቀዋል። ትራምፕ በኢራን ቁጥጥር ስር ያሉ መርከቦችን ለማስለቀቅና የባህር ላይ ደህንነትን ለማስከበር የጀመሩት የነጻነት ፕሮጀክት በመካከለኛው ምስራቅ ያለውን ውጥረት ከማባባስ አንጻር ምን ስጋት አለው የሚለውና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። የኢራን ጦርነት የካቲት 28 በአሜሪካ እስራኤል ጥቃት ከተጀመረ ብዙም ሳይቆይ በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ እገዳ ከጣለች በኋላ ዛሬም ድረስ የፈጠረው ቀውስ ቀጥሏል። በምትኩ ትራምፕ በሚያዝያ አጋማሽ የኢራን ወደቦችን የሚጠቀሙ መርከቦች ላይ እገዳ ጥለዋል። አሜሪካ በኢራን ወደቦች ላይ በጣለችው እገዳ ኢራን ከ4.5 ቢሊዮን ዶላር በላይ ኪሳራ እንደደረሰባትም ይገመታል። በአንጻሩ ኢራን የሆርሙዝ የባህር ወሽመጥን በመዝጋት አሜሪካን ብቻ ሳይሆን ዓለም አቀፍ የኃይል አቅርቦት ቀውስ በመፍጠር ዓለም በታሪክ ትልቁን የኃይል አቅርቦት ቀውስ እያስተናገደች ነው። በሁለቱ ሀገራት በኩል የቀረቡ የሰላም እቅዶችም እስካሁን ተቀባይነት አላገኙም። የአሜሪካ ማዕከላዊ ዕዝ የነጻነት ፕሮጀክት በአስፈላጊው ዓለም አቀፍ የንግድ መስመር ውስጥ በነጻነት ለመዘዋወር ለሚፈልጉ የንግድ መርከቦች ድጋፍ እንደሚሰጥም አረጋግጧል። የንግድ መርከቦችን ከ100 በላይ የጦር አውሮፕላኖችና 15000 የጦር አባላት እንደሚታጀቡ ጦሩ ገልጿል። የትራምፕ መግለጫ የመጣው ኢራን ባለ 14 ነጥብ የሰላም እቅድ ካቀረበች ከ3 ቀናት በኋላ ነው። በፓኪስታን በኩል አሜሪካ የቀረበው ባለ 14 ነጥብ የሰላም እቅድ የወደብ እገዳው እንዲነሳ የሚያስችልና ወሽመጡን ለማስተዳደር አዲስ ዘዴ ላይ ያተኮረ ነው። የኢራን ዘገባዎች ይህንን እቅድ በ30 ቀናት ውስጥ ተግባራዊ የሚሆን አጠቃላይ የሰላም እቅድ አድርገው ገልጸውታል። በተጨማሪም ለኢራን የጦርነት ጉዳት ካሳ መክፈል፣ ማዕቀቦችን ማንሳትና በሁሉም ግንባሮች ላይ የጦርነት ስጋትን ማስወገድ ያካትታል። የኢራን የውጭ ጉዳይ ሚኒስቴር እሁድ ዕለት ከዋሽንግተን ምላሽ እንዳገኘና ምላሹን እንደሚገመግምም አስታውቋል። እሁድ ምሽት የኢራን ሀሳብና የትራምፕ መግለጫ እንዴት በቀጥታ እንደተገናኙ ግልጽ ባይሆንም ፕሬዝዳንቱ በማህበራዊ ትስስር ገጻቸው የአሜሪካ ተወካዮች ከኢራን ጋር አዋንታዊ ውይይቶች እያደረጉ መሆኑን ጠቁመዋል። ሆኖም ትራምፕ ይህ የሰብአዊነት ሂደት በማንኛውም መንገድ ከተስተጓጎለ ወደ ኃይል እርምጃ እንደሚያዘነብል አስጠንቅቀዋል። በፓኪስታን የተደረሰው የተኩስ አቁም ስምምነት በባህረ ሰላጤ ውስጥ የሚካሄደውን ግጭት ማስቆም ከጀመረ ከ3 ሳምንታት በላይ ሆኖታል። ነገር ግን ለነዳጅ ለጋዝና ለፔትሮ ኬሚካሎች ወሳኝ መተላለፊያ የሆነው የባህር ወሽመጥን ማስከፈት አልተቻለም። የነዳጅ ዋጋ ባለፈው ሳምንት በአንድ በርሜል ከ$120 በላይ ከፍ ብሏል። ይህም በዓለም ኢኮኖሚ ላይ አስከፊ ተጽዕኖ አለው። በአሁኑ ጊዜ 20 ሺህ ገደማ መርከበኞች በባህር ወሽመጡ መዘጋት ከእንቅስቃሴ ተገድተዋል። የእነዚህ መርከበኞች የደህንነት ስጋት እየጨመረ መጥቷል። ትራምፕ እንዳሉት አሜሪካ መርከቦችንና ሰራተኞቻቸውን ከባህር ወሽመጡ በሰላም ለማስወጣት የነጻነት ፕሮጀክት ዘመቻን ይፋ አድርጋለች። አሜሪካ ኢራንን ለማስገደድ የታለመ ሌላ ዙር ጥቃት ልትፈጽም እንደምትችል ግምቶችም እየጨመሩ መጥተዋል። ይህም የሀገሪቱን የኒውክሌር መርሃ ግብር ማስቆምን ያካትታል። የእስራኤል መገናኛ ብዙሃን ከፍተኛ ወታደራዊ ባለስልጣናትን ጠቅሰው በኢራን ላይ አሜሪካና እስራኤል ጥቃት ለመሰንዘር እየተዘጋጁ መሆናቸውን ዘግበዋል። አንድ ከፍተኛ የእስራኤል መኮንን የኢራን የዩራኒየም ማበልጸጊያ መርሃ ግብር ሳይቋረጥና ከፍተኛ ደረጃ ያለው የበለጸገ የዩራኒየም ክምችቷን ማስረከብን ያላካተተ ማንኛውም የሰላም ስምምነት አይኖርም። የኢራን ወታደራዊ ድጋፍ ያለው የፋርስ የዜና ወኪል ደግሞ አንድ ከፍተኛ ባለስልጣንን ጠቅሶ እንደዘገበው በፓኪስታን አደራዳሪነት የተደረሰው የተኩስ አቁም ስምምነት ከተጠናቀቀ በኋላ ወደ ሙሉ ግጭት የመመለስ እድል አለ። የፓኪስታን የመጀመሪያ ዙር ድርድር ያለ ስምምነት ከተጠናቀቀ በኋላ በኢስላማባድ የሰላም ድርድርን እንደገና ለማስቀጠል የተደረገው ጥረት እስካሁን አልተሳካም። ትራምፕ
ኢራንን ዳግም በቦምብ ፍንዳታ የማገዝ ዛቻ ቢያሰሙም አርብ ዕለት ለኮንግረሱ በጻፉት ደብዳቤ የተኩስ አቁም ስምምነቱ ጦርነቱ መቆሙን ያመላክታል ማለታቸው ተሰምቷል። በአሜሪካ ውስጥ የቤንዚን ዋጋ መጨመርና የዓለም አቀፍ ኢኮኖሚ መቀዛቀዝን ተከትሎ መጪው የኮንግረስ ምርጫ ለትራምፕ የፖለቲካ ስጋት ይፈጥሯል። በአንድ ወይም በሁለቱም ምክር ቤቶች የዲሞክራቲክ ፓርቲ ድል የፕሬዝዳንቱን አቅም ያዳክማል። በተጨማሪም ትራምፕ የጀርመኑ ቻንስለር ፍሬድሪክ ሜርዝ ስለ ኢራን ጦርነት አሜሪካ ላይ ለሰነዘሩት ትችት ከጀርመን ጋር የገቡትን ፍጥጫ ለማባባዝ ዝግጁ መሆናቸውን ገልጸዋል። ትራምፕ በጀርመን ከሚገኙ 40 ሺህ ወታደሮች ውስጥ 5,000 ያክሉን እንደሚያስወጡ አስታውቀዋል። ይህም ከኮንግረሱ ተቃውሞ ያስከትላል። የሴኔትና የምክር ቤት የጦር ኃይሎች ኮሚቴዎች የሪፐብሊካኑ መሪ በጀርመን የአሜሪካ ወታደሮችን ለማስወጣት ያሳለፉትን ውሳኔ ተችተዋል። እርምጃው የመከላከያ እርምጃን የሚያዳክምና ለቭላድሚር ፑቲን የበለጠ ይሁንታን የሚሰጥ በሚል ነቅፈውታል። በአሜሪካ ኮንግረስ ውስጥ የተፈጠረው ክፍፍል ለኢራን በአቋሟ እንድትገፋበት ያደርጋል። የኢራን እስላማዊ አብዮታዊ ጥበቃ ጓድ የስለላ ክንፍም ትራምፕ ከኢራን እስላማዊ ሪፐብሊክ ጋር ከመጥፎ ስምምነቶች መካከል አንዱን መምረጥ አለባት የሚል መግለጫ አውጥቷል። በተለይም ዶናልድ ትራምፕ በኢራን ቁጥጥር ስር ያሉ መርከቦችን ለማስለቀቅና የባህር ላይ ደህንነትን ለማስከበር ከጀመሩት የነጻነት ፕሮጀክት ጋር ተያይዞ በመካከለኛው ምስራቅ ያለውን ውጥረት ከማባባስ አንጻር ከፍተኛ ስጋቶች ደቅነዋል። ትራምፕ የባህር ላይ ኃይልን በመጠቀም መርከቦችን ለማስለቀቅ የሚወስዱት እርምጃ በሁለቱ ሀገራት መካከል ዳግም ጦርነት የመቀስቀስ እድሉ ከፍተኛ ነው። ኢራን የባህር ክልሏን ለመከላከል በምትወስደው የአጸፋ እርምጃ ምክንያት የአሜሪካ መርከቦች ጥቃት የሚሰነዘርባቸው ከሆነ አሜሪካ ከፍተኛ የአየርና የባህር ላይ ጥቃት ልትሰነዝር ትችላለች። የነጻነት ፕሮጀክት ወይም መሰል ወታደራዊ እንቅስቃሴዎች የመርከቦችን ነጻነት ለማስከበር የታለሙ ቢሆኑም በኢራን በኩል እንደ ወረራና ሉዓላዊነትን መጣስ ተደርገው ስለሚወሰዱ በክልሉ ያለውን የጸጥታ ሁኔታ ይበልጥ አሳሳቢ ያደርጉታል። ይህ ወታደራዊ ጫና ኢራንን ወደ ድርድር ጠረጴዛው ያመጣታል ወይስ ሰፊ ጦርነትን ይወልዳል የሚለው ወደፊት የሚታይ ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ኤፒ ኒውስና አልጀዚራን በዋቢነት ተጠቅመናል።